ዴቭ እንዴት ነህ? ከአምስት ወር በፊት የገና ጊዜ መጀመሪያ ዴሊስ ቶርናመንት ላይ የጀመርክ ሰዓት ቶርናመንት አዘጋጅተህ እንግዲህ መጀመሪያ ላይ እንደሰማችሁት ነው ሎጅ ሊፍ ስለኔ አካውንት የሰጠውን አስተያየት አብረን ሰምተናል። በተጨማሪም ሳይታሰብ በክላን ጊፍት እና በሲዝን ፓስ የደረሱኝ ሁለት እጅግ ገራሚ የዳይናሚክ ስታር ካርዶች እነማን እንደሆኑ አብረን እናያለን። ከሁሉ በላይ ደግሞ በአንድ ሌሊት በ3 ሰዓታት ውስጥ ብቻ 3 ታየሮችን ሙሉ በሙሉ አልፌ ወደ ላይኛው ታየር በፍጥነት እንደወጣ ያደረኩትን ብዙ እና ሃይላይት እናያለን። ሎጅ ዴቭ የኔን አካውንት ሪቪው እንደሚያደርግልኝ ቃል ገብቶልኝ ነበር እና እኔ መሆኔን ለማረጋገጥ የላኩለት ቻት አሁን በስክሪን ሪካርድ እያያችሁት ነው ማለት ነው። እና ከላኩለት በኋላም እሱ ቪዲዮ ላይ እንደተናገረው አልተመቸውም ነበርና ግን ሳላስበው በቃ ትናንት ወዲያ ወይ ትናንት መሰለኝ በጣም አሪፍ ቪዲዮ ሰርቶልኛል እና ቪዲዮ ሲሰራልኝ እኔ ታየር 7 ላይ ነበርኩኝ። የእሱን አስተያየት ታየር 7 ነው። ታየር ትንሽ ዝቅ ብሏል። ከፍ ብትል አሪፍ ነው። ከአንድ እስከ 3 በቅርብ ቀን እጠብቅሃለሁ። እሱ ነገር ብቻ አስተካክል። እንደ ትልቅ ማበረታቻ በመጠቀም ደግሞ ትናንት ማታ ጨዋታ ጀምሬ ዛሬ 7 ሰዓት አካባቢ በአንድ ቀን ብቻ ወደ ታየር 3 ገብቻለሁ ማለት ነው። ከታየር 7 ተነስቼ ማለት ነው። እውነቱን ለመናገር ሁሌም ማልጫወተው ስኪሉ ሳይኖረኝ ሳይሆን በጣም ኔትወርክ ይቆራረጣል እንደምታውቁትና ኔትወርክ ሲቆራረጥ ደግሞ ታየር 3 እና 4 ላይ እንኳን ሆናችሁ በአንድ ታየር 5 እና 6 ላይ እንወርዳለን። ኔትወርክ የማይሰራ ከሆነ እንደምታውቁትና እኔ ይሄው በላኩለት ሰዓት ላይ ታየር 7 ላይ ነበርኩኝ። እንዲያውም እውነቱን ለመናገር ታየር 8 ላይ ነበርኩኝ። በቃ ኔትወርክ በጣም አፌክት ያደርገኛል። ይሄ የላይቭ ማቹን ትንሽ ትቼው ነበር። ነገር ግን ትናንት ማታ ዴቭን ቪዲዮ እያየሁት ነበርና በቃ ኔትወርኩ ቢቆራረጥም እስከ መጨረሻው ልጫወት ብዬ ትናንት ማታ የጀመርኩትን ጨዋታ ዛሬ 7 ሰዓት ላይ ይኸው በአንድ ቀን ውስጥ ብቻ ወደ ታየር 3 ላይ ደርሻለሁ ማለት ነው። እንግዲህ በቃ ኔትወርኩ አሪፍ ከሆነና እኔም በዚህ ከቀጠልኩኝ ታየር 1 በቅርቡ ጠብቁ። ሃይላይቱን እንግዲህ እንዳያችሁት ነው እንዴት እንዳሸነፍኩኝ ምናምን አይታችኋል። ውጤቱ ደግሞ ያው የስክሪን ሪካርድ ምስሉ ላይ በግልጽ እንደምታዩት ካርሊቶ አንችሎት የሚለው የኔ አካውንት ነው። ከዛ ደግሞ በአንድ ቀን ውስጥ ያደረሱኝን 2 ምርጥ ካርዶች ላሳያችሁ፣ የዳይናሚክ ስታሮቹ ማለት ነው። በመጀመሪያው ፊት መስመሩ አጥቂ ዳርዊን ኑኔዝ በሲዝን ፓስ አማካኝነት የደረሰኝ። እውነቱን ለመናገር በአንዳንድ ነገሮች ምክንያት አልገባውም ነበር ዴሊስ ትናንትና ቀን ላይ እና ስገባ የሲዝን ፓሱ ሊያልቅ 400 ፖይንት ይቀረኛል። ሲዝን ፓስ ደግሞ 20 ደቂቃ ብቻ ነበር ይቀር። ከዛ አልቶ እያልኩኝ ነበር ሲል ሞክረው ብዬ በአንድ ሴናሪዮ እና በ2 ኬሪየር ማች 400 የሲዝን ፓሱን አገኘሁት። በተለይ ሴናሪዮ በጣም ጠቅሞኛል፣ ገርሞኝ ነበርና እኔ እንደገና ደግሞ የአሜሪካው የሴንትራል ሚድ ቦታ ተጫዋች ዌስተን ማኪኒ ደግሞ የ82 ሬቲንጉ የዳይናሚክ ስታር ካርዱን በክላን ጊፍት አማካኝነት ደግሞ በነፃ አግኝቻለሁ በአንድ ቀን ውስጥ። እነዚህን አሪፍ ካርዶች ማግኘት በጣም አሪፍ ነው። እውነቱን ለመናገር ይህን ቪዲዮ ልስራው ብዬ ነው የላይቭ ማች ያቋረጥኩትና እስከ ዛሬ ማታ ወይም ደግሞ እስከ ነገ ጊዜ ካለኝ ላይቭ ላይ ታየር 1 ድረስ የምገባ ይመስለኛል። እስቲ እናንተም ሀሳባችሁን ኮሜንት ላይ ጻፉልኝ። የዛሬው ቪዲዮ ቶሎ መሰራት ስለነበረበት ነው የአሌሃንድሮ ግሪማልዶን እና የአችራፍ ሀኪሚን የማክስ ካርድ ያዘገጀውባችሁና ነገ ወይ ከነገ ወዲያ ደግሞ እሱን ቪዲዮ ደግሞ አንድ ላይ ማክስ እናደርግ እናያለን ማለት ነው። እስከዛው ድረስ ጠብቁኝ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቻው።